ቤት ስትገዙ መጀመሪያ የቤቱን ፕራይስ፣ የቤቱን ውበት፣ የቤቱን አካባቢ ብቻ ሳይሆን መጀመሪያ ማየት ያለባችሁ የእናንተ የፋይናንሻል አቅማችሁ ነው። መጠየቅ ያለባችሁ የመጀመሪያውና እንደ ሪኩዌርመንት መያዝ ያለባችሁ በወር ስንት ነው የሚከፍለው ሞርጌጅ፣ ማክሲማም ስንት ነው መክፈል የምችለው፣ የሞርጌጅ ፔይመንት አፎርድ ማድረግ ይችላለሁ የሚለውን በደንብ ነው ማየት ያለባችሁ ማለት ነው። ቤታችሁ አሁን አፓርትመንት ላይ ለምሳሌ 1500 የምትከፍሉት ከሆነ በዛው ሊገኝ ይችላል። በእናንተ ሪኩዌርመንት ሊገኝ ይችላል፣ በእናንተ አቅም ሊገኝ ይችላል። ከወር ገቢያችሁ 67% ከዛ በላይ መውሰድ ያለበት 67% ራሱ ቱ ሃይ ነው ብዬ ነው የሚያስበውና አንዳንዴ ቤቱ ፕራይስ በጣም ሃይ ይሆንና የእናንተን ኢንካም በማየት ካምፓኒው አይ እናንተ ይሄንን ፔይመንት በየወሩ ከፍላችሁ አችሉም ብሎ ዲሳይድ ያደርጋል። ስለዚህ እናንተ ኮሳይን የሚያደርግ ሰውን ትፈልጋላችሁ ማለት ነው። አፕሩቫል ልታገኙ ትችላላችሁ፣ ልትገዙ ትችላላችሁ። ግን ኮሳይን ያደረገ ሰው ለእናንተ ሊከፍል አይችልም። ካምፓኒው ወይም ሞርጌጅ የሚሰጥ ሎን ካምፓኒው ለእናንተ አስቦ ነው። አንደኛ ራሳቸውን በኪሳራ ውስጥ ላለመግባት፣ ሁለተኛ ደግሞ እናንተም ስትሬስ ፍሪ የሆነ ላይፍ እንድትኖሩ ነው። ስለዚህ ማየት ያለባችሁ እናንተ አፎርድ የምታደርጉት ኮሳይን የሚያደርግ ሰው ነገ የእናንተን ባርደን ሼር ማድረግ የሚችል ሰው ከሆነ ጥሩ ነው። ለምሳሌ ባል ለሚስት፣ ሚስት ለባል ሳይን ብታደርግ ምንም ችግር የለም። ሌላ ሰው ደግሞ እናንተን በትክክል ሄልፕ ማድረግ የሚችል ሰው ኮሳይን ቢያደርግ ጥሩ ነው። ከኮሳይን ጋር ተያይዞ ያለው ሌላ ቻሌንጅ አለ። ልክ ለምሳሌ ቤቱን በፈለጋችሁ ሰዓት መሸጥ እንደማችሉ ያ ነገር ሁሉ ተያይዞ፣ ምክንያቱም ኮሳይን ያደረገ ሰው መፍቀድ አለበት። ከነዚህ ነገሮች ጋር ተያይዞ ያሉ ቻሌንጆች አሉ። ስለዚህ ስትገዙ በየወር የምትከፍሉትን የሚችሉትን ስትሬስ ፍሪ የሆነ ድሮ በአፓርትመንት ስትከፍሉ ከነበረው ብዙ ያልበለጠ አይነት ክፍያ ኮንሲደር አድርጋችሁ ብትገዙ ጥሩ ነው። አሁን ግን በዚህ አይነት ቻሌንጅ ውስጥ የገባችሁት ካላችሁ ደግሞ ሌላ አማራጮች አሉ። ልክ እንደ የተለያየ ኤርቢኤንቢ በቃ በሚፈቀድ ልክ ሆም ቢዝነስ፣ ምን አይነት ቢዝነስ ሰርታችሁ አሁን የገባችሁበትን የፋይናንሻል ቻሌንጅ መውጣት እንደምትችሉ የተለያዩ ነገሮችን ፕላን ማድረግ ትችላላችሁ። ሪፋይናንስም ማድረግ ትችላላችሁ። ግን ስትገዙ ሪፋይናንስ ብቻ ኮንሲደር አድርጋችሁ መግዛት የለባችሁ። ስትገዙ ሪፋይናንስ ብቻ ሪፋይናንስ ማድረግ ይቻላል፣ መቀነስ ይቻላል ፔይመንት። ግን አሁን ሞርጌጅ ኢንተረስት ሬት እንደዚህ ይወርዳል ብለን ዲሳይድ ማድረግ አንችልም። ምንም ጋራንቲ የለም። ሊወርድ ይችላል፣ ሊወጣም ይችላል። ጋራንቲድ የሆነ ነገር የለም። ስለዚህ ያለባችሁ የዛሬ ፔይመንት ብቻ፣ ዛሬ የምትከፍሉት ነገር ትክክለኛ ፔይመንት ከሆነ ነገ ደግሞ ሪፋይናንስ ስታደርጉ ሞር ሪሊፍ ታገኛላችሁ፣ ብዙ ዲስካውንት ታገኛላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ፣ መጠየቅ ትችላላችሁ። መልካም ጊዜ፣ መልካም ቀን።